ሰላም ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ቆያችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። ባለፈው ሳምንት ዩኬን በተመለከተ በተለይ ስለ ኤሌክትሮኒክ ትራቨል አውቶራይዜሽን ኢቲኤ ላይ አንዳንድ ጉዳዮችን አንስተን አውርተን ነበር። ምን የተቀየሩ ነገሮች አሉና ለማን ነው የሚያስፈልገው የሚሉና እንዲሁም ደግሞ በዱዋል ሲቲዝንሺፕ በብሪቲሽ ፓስፖርት የተገናኙ ኢንፎርሜሽኖችን ነው አንስተን ያወራ ነው። ዛሬ ደግሞ በአዲስ መረጃ ተመልሼ መጥቻለሁ። ከምንም በላይ ደግሞ ስለ ኢኢኤስ ማለት ነው በተለይ ሮማኒያ ላይ የሚጀመርበት ጊዜና ቀን ስለሆነ ይህንን በተመለከተ ምን ማወቅ አለባችሁ የሚለውን ነገር ነው ይዤ የመጣሁት። አብራችሁ እንድትቆዩ በዚህ አጋጣሚ ጋብዛችኋለሁ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። እሺ ወደ መጀመሪያው መረጃ ስንሄድ በተለይ በኢኢኤስ ከዚህ በፊትም ያለፈው አመት ላይ ቲክቶክ ገጼ ላይ አንስቼ አውርቼ ነበር። ኦክቶበር 2025 ላይ እንደሚጀመር አብዛኛው የአውሮፓ ሀገራት ላይ ማለት ነው። ከዛ በኋላ የተወሰኑት ነበሩ የጀመሩት፣ ሌሎችም ሌት ሆነው የጀመሩ ሀገራት ነበሩ ይሄንን ሲስተም ማለት ነው። የኢሮፒያን ኢንትሪ ኤግዚት ሲስተም የሚባለው ማለት ነው። ስለዚህ 2026 ላይ ምንድነው የሚጀመረው? ዛሬ ማለትም ይህንን ቪዲዮ በምትመለከቱበት ቀን በ02 ማርች ላይ ማለት ነው 2026 ላይ ሮማኒያም የኢኤስ ሲስተም ሬጂስተር በተደረጉበት ፖይንቶች ላይ ትጀምራለች ማለት ነው። ስለዚህ እስቲ ከዚህ በፊት ያላችሁንም መረጃ በማስመልከት እንዲሁም ደግሞ ምንድነው በአጠቃላይ ስለ ኢኢኤስ መረጃው ከሌላችሁ ደግሞ እንድትይዙት ነው። በዋናነት እንደሚታወቀው ኤሌክትሮኒክ ቦርደር ኮንትሮል ሲስተም ነው ኢኤስ የሚባለው ማለት ነው። ያ ማለት ኤንትሪና ኤግዚት በሚደረግበት ሰዓት ነን ኢዩ ዜጋዎች በሚያደርጉበት ሰዓት ዳታዎችን የሚይዙበት መንገድ ነው ማለት ነው። ያ ማለት የማኑዋል ይሄ ወይንም ኦልድ የሆነውን የፓስፖርት ላይ ስታምፕ የማድረጉ ነገር ይቀርና ዲጂታል የሆነ ፕሮሰስ ነው የሚሆነው ማለት ነው። ያ ማለት ባዮሜትሪክ ዳታዎችን ኮሌክት በማድረግ ፌሻል የሆኑ ኢሜጆችንና እንዲሁም ደግሞ ፊንገር ፕሪንቶችን በመውሰድ ሬጂስተር የሚደረግበት መንገድ ነው ማለት ነው ኢኢኤስ የሚባለው። ስለዚህ መቼ ነው ሮማኒያ ላይ አክቲቭ የሚሆነው? በነገራችን ላይ ሌሎች ሀገራት ኦልሬዲ ጀምረዋል። በቅርቡ ፖላንድ ላይ እንዲሁም ዋርሳው ኤርፖርት ላይ እንደዛ አይነት ነገር ነበረ። ፐርሰናሊ እኔንም ስለተደረግኩኝ ነው ይሄንን የምላችሁ ማለት ነው። ለዚህ ካለኝ ኤክስፒሪየንስ ካየሁትም ነገር ሙሉ ባዮሜትሪክ ዳታችሁን ነው የሚወስዱት። በዛ ሀገር ወይንም በዛ ኤርፖርት ትራንዚት በምታደርጉበትም ሰዓት ሊሆን ይችላል፣ እዛም በምትሄዱበት ሰዓት ሊሆን ይችላል። ያንን ነገር አንድ ጊዜ ይወስዳሉ ማለት ነው። ስለዚህ ሌሎቹ ሀገራቶች ኦልሬዲ የጀመሩ አሉ። ሮማኒያ ደግሞ የምትጀምረው ዛሬ በ2 ማርች ነው ማለት ነው። ስለዚህ ምንድነው የሚሆነው? በየትኛው የሮማኒያ ቦርደር ክሮሲንግ ፖይንቶች ላይ ነው አክቲቭ የሚሆነው የሚለውንም ነገር አብረን እናያለን ማለት ነው። ስለዚህ ላንድ ቦርደሮችንም በነገራችን ላይ ኢንክሉድ ያደርጋል። የመንገድ ላይ የመኪና መንገዶች ማለት እንችላለን። የየብስ የሚባሉት ላይ በተለይ ላንድ ቦርደር ከሪፐብሊክ ኦፍ ሞልዶቫ ከነሱ ጋር ባለው ድንበር ላይም አለ። እንዲሁም ከሰርቢያና ዩክሬን ጋር ባሉ ፖይንቶች ላይ ኢኤስ ሲስተም ይጀመራል ማለት ነው። እንዲሁም ደግሞ የሲና ኤር ኢንትሪ ፖይንቶችም እንደዛው ወደ ሲ ማሪታይም ከሄድን ደግሞ ወደ ኮንስታንዛ አካባቢ ያሉ ፖይንቶች ናቸው። እንዲሁም ደግሞ የኤር ኢንትሪ ፖይንቶች ደግሞ እንደሚታወቀው ሄንሪ ኳንዳ ወይንም የኦቶፔን የሚባለው ኤርፖርት ማለት ነው ቡካሬስት ላይ። ሶ እነዚህ ቦታዎች ላይ ነው አክቲቭሊ ኦፕሬሽናል የሚሆነው ይሄኛው ስራ ማለት ነው። ስለዚህ ሮልአውቱ ቢጋን ያደረገው እንደምታውቁት ባለፈው እንዳልኩት ኦክቶበር 2025 ላይ ነው። ሌሎች ሀገራት ኦልሬዲ አጽድቀው የአውሮፓ ሀገራት ሁሉም ተስማምተው እንደሚጀምሩ ነበር፣ ግን ዝግጁ ስላልነበሩ እየዘገዩ ነበር ከዛ በኋላ የጀመሩት። ስለዚህ ሮማኒያ ዛሬ 2 ማርች ላይ ይሄንን ኦፕሬሽን ትጀምራለች ማለት ነው። ስለዚህ ማን ነው መጠቀም ያለበት ወይንም ይሄ ነገር የሚደረገው የሚከናወነው ማን ላይ ነው ኤግዛክትሊ የሚለው ነገር ስናይ ነን ኢዩ የሆኑ ትራቨለሮች ናቸው። ያ ማለት ወደ ሮማኒያ ኢንተር የሚያደርጉ ለሾርት ስቴይስ ሊሆን ይችላል እስከ 90 ቀናቶች በ180 ቀን ጊዜ ውስጥ ያሉ ማለት ነው። በሚገቡበት ሰዓት ዳታቸው ሪከርድ ይደረጋል ሲስተም ላይ። ሶ ኮሌክት የሚደረገው ዳታ ምንድን ነው? በዋናነት የፓስፖርት ዲቴይሎች ናቸው። ፎቶ ነው፣ ፊንገር ፕሪንት እና እንዲሁም ደግሞ ኢንትሪና ኤግዚት ያደረጉበት ዴቶችና ሎኬሽኖች ናቸው የሚወሰዱት። ስለዚህ ይሄኛው አውቶማቲካሊ ካልኩሌት ለማድረግ ነው። ላይክ
ሃው ሎንግ አንድ ሰው ከገባ በኋላ ይቆያል የሚለውን ነገር ለማወቅ በጣም ስለሚያግዛቸው በእንደዚህ አይነት መንገድ ነው ዳታውን ኮሌክት የሚያደርጉ ማለት ነው። ስለዚህ ለምሳሌ ይሄ በፕራክቲካል እንትን ላይ እንዴት ነው የሚሰራው ይሄ ነገር? ለምሳሌ ፈርስት ኢንትሪ ሰው በሚገባበት ሰዓት ባዮሜትሪክ ዳታዎቹ ኮሌክት ይደረጋሉ። ያ ማለት ኤሌክትሮኒክ ፋይል ክሬት ለማድረግ ለአንድ ትራቭል ለሚያደርግ ሰው የመጀመሪያ መግቢያ በሚገባበት ሰዓት፣ ከዛ በኋላ ተደጋጋሚ ጊዜ ወይንም ተመላልሶ በሚገባበት ሰዓት ሲስተሙ ራሱ ቼክ ያደርጋል። ኦልሬዲ ስቶርድ የሆነ ዳታ ስላለው ኦልሬዲ ቼክ ያደርግና ጊዜ ይሄ ሳይፈጅበት አንድ ሰው ወዲያው ቼክ ተደርጎ ቦርደሩን ማለፍ ይችላል ማለት ነው። ኤክሰፕሽኖች አሉ። ህጻናት ከ12 ዓመት በታች ያሉና አንዳንድ ደግሞ ሰዎች በእድሜያቸው ኦር በሌላ በአደጋ ምክንያት ፊንገር ፕሪንት ወይንም እዚህ ጋር አሻራ የሌላቸው ሰዎች በተፈጥሮም ሊሆኑ ይችላሉ፣ በሌሎች አደጋም እንዲሰጡ አይገደዱም ማለት ነው። ሶ ይሄን ያለው ነገር በፕራክቲካል ዓለም ላይ ወይንም በሚደረግበት ሰዓት ምንድነው የሚሆነው የሚለውን ነገር በተመለከተ ማለት ነው። ስቶሬጁ በነገራችን ላይ ለ3 ዓመት ያህል ስቶር ይደረጋል። የአንድ ሰው ዳታ ኤሌክትሮኒካሊ እዛ ጋር የሚሰበሰበው ማለት ነው። ለምሳሌ አንድ ሰው ሪፊውዝ ካደረገ ወይንም እንዳይገባ የታገደበት ምክንያት ሊሆን ይችላል፣ ወይንም ኦቨርስቴይ ያደረገ ሰው ዳታው እስከ 5 ዓመት የሚጠበቅበት ሁኔታ አለ። ሶ እንደዚህ አይነት ህጉን የተላለፈ ሰው ዳታ ወደ 5 ዓመት ያህል ይቆያል ሲስተም ላይ ማለት ነው። ስለዚህ ፕራይቬሲው በኢዩ ወይንም በአውሮፓ ህብረት ይሄ ዳታ ፕሮቴክሽን ሎ አላቸው። የራሳቸውን እያንዳንዱ ኢንዲቪዥዋል ማለት ነው እዛ ጋር አክሰስ ማድረግ ይችላል። የራሱን ዳታ እዛ ጋር ኮሬክት መሆን አለመሆኑን ቼክ የማድረግ ሙሉ መብት አለው ማለት ነው። ስለዚህ ይሄ ትራቭል በሚያደርጉ ሰዎች ላይ ወይንም በእነሱ ላይ ምንም የተቀየረ መብት የለም። የእነሱ መብት የሚነካ ነገር የለም። ያ ማለት ምንድን ነው? ኢንፎ ወይንም እዛ ጋር ያለውን ዲቴይል ብቻ ሲስተሙ ኤሌክትሮኒካሊ ሪኮርድ አድርጎ ማስቀመጥ ብቻ ነው። ሌላ አይነት ነገር የሚያግዳቸው ነገር አይኖርም ማለት ነው፣ ትክክለኛ ኢንፎርሜሽን እስከ ተሰጠ ድረስ ማለት ነው። ስለዚህ በዋናነት እነዚህ ናቸው። ሮማኒያ ላይ ለምሳሌ በየትኞቹ ፖይንቶች ነው ይሄኛው ነገር የሚጀምረው? ቃል በቃል ነው የሚለው የድንበር ፖሊስ ነው ይሄኛው የሮማኒያው ማለት ነው። ያው እንድታውቁትም ነው ጥንቃቄም እንዲደረግ በሚል ነው። ሞር አዌር ለማድረግም ስለፈለግኩኝ ነው እናንተን። începând cu data de 02 martie 2026 sistemul entry-exit, ያ ማለት ይሄኛው ኢኤስ ማለት ነው, se va extinde și la celelalte puncte de trecere a frontierei astfel ይላል። በዩክሬንና የሮማኒያ ድንበር ከዛ ነው የሚጀምረው። ፍሮንቲራ ሮማና ዩክሬኔ ነው። ሀልሜው የሚባል አለ፣ ኢሳቻ የሚባል አለ፣ በቱልቻ በኩል አለ፣ እንዲሁም ደግሞ በቪክሻን የሚባሉ ድንበሮች አሉ። በሱኛው በኩል እንደሚኖር ነው። እንዲሁም ደግሞ በሮማኒያና በሞልዶቬኒያስ ከሚሉት አለ፣ በሞልዶቫ በኩል ማለት ነው። በአልቢታ፣ ቡምባታ፣ ጋላት እንዲሁም ደግሞ በፋሽና በስኩሌኒ በሚባሉት ድንበሮች እንዲሁም ደግሞ በፍሮንቲራ ሮማኖ ሳርባ የሚባል አለ፣ በሴርቢያ በኩል ማለት ነው። ድሮቤታ ቱርኑ ሴቬሪን፣ ሞልዶቫ ኖቫ፣ ሞልዶቫ ቬኬ፣ ኦርሾቫ፣ ፖርቲሌ ደ ፊየር እንዲሁም ደግሞ ስታሞራ ሞራቪታ የሚባሉ የድንበር መተላለፊያዎች ላይ ማለት ነው። ሁሉም ሮማኒያን በሚያዋስኑበት ቦታ ማለት ነው። እንዲሁም ደግሞ በማሪታይም ቅድም እንዳልኳችሁ ፍሮንቴራ ማሪቲማ፣ ኮንስታንታ ሱድ አጂጃ የሚባልበት ነው። እንዲሁም ደግሞ ማንጋሊያ እና ሱሊና እነዚህኞቹ ናቸው። በካላፋት የሚባለውም ድንበር አለ በሱኛውም በኩል ወደ ሳውዝ ፓርት ማለት ነው፣ ሞሮፍ ወደ ቡልጋሪያ አካባቢ ማለት ነው። የፍሮንቲር አየሪያና በማሪታይም እንዲሁም ደግሞ በኤርፖርቶችም ላይ ይሄኛው ሲስተም ይጀምራል ማለት ነው። ቅድም እንዳልኳችሁ አይሮፖርት ሄንሪ ኳንዳ ኦቶፔኒ ላይ እንደሚጀምር ነው። ይሄኛው ሁሉ የሚጀምረው ዛሬ ማለት ነው። ስለዚህ የኢንትሪ ኤግዚት ሲስተም አክቲቭ ሆኖ የሚጀምረው 2 ማርች ላይ 2026 ላይ ነው። ሁሉም ሰው ትክክለኛ ዳታ ያለው ትክክለኛ ፓስፖርት ዲቴይሎችን መስጠት የሚችል ኖርማል በሆነ ወይ ባዮሜትሪክ ዳታዎችንና ፊንገር ፕሪንቶችን አንዴ ሬጂስተር አድርገው ሲስተም ላይ ይይዛሉ። ያ ማለት ኢንትሪ በሚደረግበት ሰዓት ከሌላ ሀገር የሚመጡ ሰዎች ማለት ነው፣ ነን ኢዩ የሆኑ በተለይ እንዲሁም ደግሞ ከሌሎች ስቴቶች የሚመጡትን ሰዎች ዳታ አንዴ ሬጂስተር አድርገው ሲስተም ላይ የማስቀመጥ ሂደት ነው ማለት ነው። ሶ ይሄንን ነው አክቲቭሊ ዛሬ የሚጀምሩት ማለት ነው። ያው ማወቅ ያለባችሁና የትኞቹ የየብስ ድንበሮችም ላይ እንዲህ አይነት
ሲስተሞች እንደሚጀመሩ እንድታቁ በሚል ነው ፖይንቶቹንም እዚህ ጋር ለመጥቀስ የሞከርኩት ማለት ነው። እንደሚታወቀው ሮማኒያ ይህንን ትንሽ ዘጌት ብላ ነው የጀመረችው። ሌሎቹ ሀገራት ግን ኦልሬዲ የጀመሩ እንዳሉ ነው ቅድምም የጠቀስኩላችሁ ማለት ነው። ስለዚህ ተገቢውን የሆነ ጥንቃቄና ኢንፎርሜሽን እንድትይዙ በሚል ነው ይህንንም መረጃ ላሳውቃችሁ የወደድኩት ማለት ነው። ይህንን ይመስላል። ቀጣዩ መረጃ አጠር አድርጌ የማሳውቃችሁ ባለፈው ባነሳ ነው ጉዳይ ነው፣ ስለ ኢቲኤ ማለት ነው። ዩኬ ላይ ባለው በተለይ ከ25 ፌብሩዋሪ ጀምሮ ነው ይሄኛው የተጀመረው። ያ ማለት ነን ቪዛ ናሽናልስ የሚገቡ ሰዎች ማለት ነው ቀጥታ የኢቲኤ አውቶራይዜሽን ትራቨል ከማድረጋቸው በፊት ወደ ዩኬ ማለት ነው አፕሩቭድ የተደረገ ኤሌክትሮኒክ የሆነ ኢቲኤ መኖር አለበት የሚል ነገር አንስቼ ነበር። ስለዚህ ምንድነው የተቀየረው? ይሄኛውን ኢቲኤ የሌለው ሰው ሪፊውዝ ይደረጋል ቦርዲንግ ላይ ማለት ነው። ከዚህ በፊትም አውርቻለሁ። ያ ማለት ቫሊድ የሆነ ኢቪዛ ወይንም ኢቲኤ የሌለው ሰው ወይንም ይሄ ሌሎች አፕሩቭ የተደረጉ ዶክመንቴሽኖች ከሌለው አንድ ሰው ፕሌን ላይ መውጣት እንደማይችል ነው እየወጣ ያለው መረጃ ማለት ነው። ስለዚህ ሁሉም ሰው በደንብ አውቆ ይሄንን ነገርን በጥንቃቄ ማድረግ እንዳለበት ነው። ዋጋው እንዳልኳችሁ ባለፈውም ከ16 እስከ 20 ፓውንድ ያህል ነው ማለት ነው። ቫሊድ የሚሆነው ወደ 2 አመት ያህል ነው። አንቲል ይሄ ፓስፖርታችን ኤክስፓየር እስከሚያደርግበት ጊዜ ድረስ ይጠቅማል አንዴ ከተገዛ ኢቲኤው ማለት ነው። ስለዚህ ከሌሎቹ ጋር ኮምፔር በሚደረግበት ሰዓት በነገራችን ላይ ዩኤስም የራሷ ሲስተም አላት። ኢኤስቲኤ የሚባለው እንደዚሁ ትራቨል አውቶራይዜሽን ነው ይሄኛው። ኢዩ ላይም እንደዛው ኢቲ አይኤኤስ የሚባለው አለ። እነዚህም ኤክስፔክት የሚደረጉ አዳዲስ ሲስተሞች ናቸው። ስለዚህ በነገራችን ላይ ከኢቲኤ ኤግዘምት የሚደረጉት ብሪቲሽ ራሳቸው ዜጎችና የአይሪሽ የአይርላንድ ዜጎች ናቸው። ከዛ ውጭ ያለው በሙሉ ማለት ነው ቪዛ ይሄ የማያስፈልጋቸው ዜጎች ዩሮፒያን ዩኒየንና እንዲሁም ካናዳ፣ ዩኤስ፣ ሌሎች ኤዥያና ፓሲፊክ ያሉ ዜጎች የኢቲኤ አውቶራይዜሽን ያስፈልጋቸዋል ወደ ዩኬ በሚገቡበት ሰዓት ማለት ነው። በአጠቃላይ ይሄን ይመስላል። አት ሴም ታይም ኢቲኤ ተጀመረ ዩኬ ላይ። ዩሮፒያን ዩኒየን ስፔሻሊ ደግሞ ሮማኒያም ደግሞ ጀምራለች አሁን ወደ ዛሬ እንዳልኳችሁ ኢኢኤስን ማለት ነው ኢንትሪ ኤግዚት ሲስተምን። ስለዚህ አንዱ ከዩሮፒያን ዩኒየን ወደ ዩኬ በሚሄድበት ሰዓት ኢቲኤ ያስፈልገዋል። ከዩኬ ደግሞ ወደ አውሮፓ ህብረት በሚመጣበት ሰዓት ደግሞ ኢንትሪ ኤግዚት ሲስተም ላይ ሬጂስተር ተደርጎ ይገባል ማለት ነው። በአጠቃላይ ይሄን ይመስላል የዛሬው መረጃ። በነገራችን ላይ በየሳምንቱ አርብ ያለን የላይቭ ፕሮግራም እንደቀጠለ ነው። በዚህም ሳምንት እንገናኛለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ሳምንት።